ዩቲዩብ ላይ አቋርጠው ወስኛለሁ ማለት ከስራው አንፃር ነው ወይስ አስቀመጥ ምን አልተሸከምሽው ሰልፍሽ ላይ አይደለም ካልፈራሁበት ምን ያኔ ጊዜ በተመጠፈው ምንም ጊዜ መች ጊዜ ሰጠሽው ሲጀምር ጊዜ ልሰጠውማ ለራሴ ጊዜ ሳገኝ እኮ ነው የምሰጠው እኮ ገባኝ ግን የጊዜ ሰጠው ተመትኩ በጣም ስራ ጊዜ አርጎሽ ሁሌ ፖስት ያርሽ ምናምን ቢሆን ነው አሁን ሰላም ሰላም የሰላም ዩቲዩብ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ሰላም ሰላም እንዴት ናችሁ የሰላም ዩቲዩብ ተከታታዮች እንዴት ናችሁ ቤተሰቦች ደህና ናችሁ አለን እኛ እግዚአብሔር ይመስገን ደህና ነን ዛሬ ደግሞ ተመልሰናል በሌላ አዲስ ቪዲዮ መጥተናል ማለት ነው ዛሬ ቪዲዮ ምን መስለሻል እኔ አላቅም ነይ ቪዲዮን ሰራናው አይዲያው ምን እንደሆነ አላቅም እኔ እንደ ቤተሰቦቼ ምን ልሰማ ነው ገና ኦኬ ችግር የለውም አልነገርኩሽም ጠረጥራለች ቢያስ በነበረው ምን ነገር እስኪ አይ ምንም አላቅም ምጠይቀው ጥያቄ ጠይቂ አይደለም የሚደብር ነገርም ነው ደስ የሚል ነበር ያሽከርም ማለት ነው ባይዘው ማለት ነው ለነሱ ላንቺም የሆነ ነገር ልናገር ነው የመጣው ምንድነው ንገሪኝ ምንድነው ካልሽኝ ደግሞ በአማርኛ ማውራት ጀመርነው እንግዲህ አማርኛ ይገባችኋል ምን ማድረግ አልችልም ተቆራርጦ ቢሆን ይገባችኋል ባይዘው ያው ዩቲዩብ ማለት ነው እያደከመን ነው መሰል እያደከመን ነው ከስራ ጋር በጣም አልመች እያለ ነው በጣም ሰርተሽ የምታውቂው ነው በዚህ ማለት ነው አታስቂኝ ወሬ ልጨርስ እና እያደከመን ነው ከስራ ጋር ደግሞ አልመች እያለ ነው ደግሞ አንቺም እንስራ ምትይ አይደለሽም አላበረታታ አዎ በጣም ከፍተኛ እና ሶሪ ነው አሁን ቀደም ማለት ጠይቀኝ ቆንጆ ነገርሽ ዩቲዩብ አሁን ማለት ነው ያኔ ከስራ ስለማይመቸኝ አንቺ እንደምታውቂው ስለሆነ ለቤተሰቦች ልነግራቸው ላንቺም አብሮ ይሸከም ብዬ ነው የመጣው ቀስ ደረቅለት ቁጭ እና ዩቲዩብ ወሬ ባፍ ይገባል ይባላል እንደኛ ሀገር አባባል ኦኬ እና ባይዘው አንዳንድ ጓደኞችም ሳወራቸው ነበርና ዩቲዩብ ያኔ ያደገ እንጂ ትንሽ እንደዚህ ከ5000 በታች ሰብስክራይበር ያለው የሚሸጥ አይመስለኝም ነበር ሰው ለሸጠው ወስኛለሁ ማለት ሽጠው ለምን ለቤተሰብ ልነግራቸው በዛ አጋጣሚ ለአንቺም ልነግርሽ ብዬ ነበር ቀድምና ደብሮ ነበር ትናንት ከሰራያው ቪዲዮ ነበርና ለምን ነው የምትሸጠው በቃ ከስራጋ መመችም ከዛ ማታ ደግሞ እንቅልፍ የለመጣ ነው አሁን ራሱ አይነ ያመመኝ ነው ልተኛ ነው ስለዚህ ለእንቅልፍ ተቀረንገጥሽ ምንድነው ለምን ነው ለምን ማለት አሁን ልሽጥ ነው ይሄንን ሸጠዋለሁ ስንት ብር እንደማወጣ አላውቅም ግን አንድ ጓደኞቼ እንደሚሸጥ ነገር ያኔ ትንሽ ሰብስክራይበር ያለው የሚሸጥ አይመስለኝም ነበር ከዛ እንደምን አሰሪበትም ግን እኮ ቀዝቅዘዋልና ምን ሲሉኝ ሳናግራቸው ይሸጣልኩ እንደዛ ከሆነ ከምታስቀመው ሽጪውና ስትፈልጊ ደግሞ ሌላ አካውንት ከፍተሽ መግዛት ትችያለሽ ከዛ ልሸጠው ወስኛለሁ ማለት ነው እና ቤተሰቦቼ ለእናንተም ልናገር ያኔ የት ነሽ ጠፋሽ እንዳትሉኝ ዩቲዩብ ላይ አቋርጠው ወስኛለሁ ማለት ከስራው አንፃር ነው ወይስ አለመስራት ፈልገሽ ነው ወይስ ቤተሰብ ከልክሎሽ ወይስ በራስሽ ፍላጎት እኔ ዩቲዩብ ጀመር ማንንም አስገድዶኝ አይደለም በራሴ ፍላጎት ነው የጀመርኩኝ ማንንም አስገድዶ አቁም ያለኝ ሰውም የለም ከስራ አንፃርም አይመችም በጣም ቀን አሁን እንደምታውቂው ሰራችን አድካሚ ነው በጣም ከዛ ያለን ሰዓት ማታ ብቻ ነው ማታ ደግሞ ቢያንስ ለራሳችን እንኳን ጊዜ እየሰጠነው አይደለም ቪዲዮ ለመስራት ቪዲዮ ካልሰራሽ ደግሞ ዩቲዩብ ሊያድግ አይችልም እኔ ከፈትኩት አንድ አመት ሞልቶታል አሁን ሲከፍተው ያሰብኩት በጣም ብዙ ነገር እሰራበታለሁ እንዴ ነበር ግን እንደሚፈልገው ይሄድ አይደለም ስለዚህ ዘወር ላለፈይቱ መንደር ማለት ነው ይሄን ነገርሽ ግን አስደንጋጭ አይደለም ኖርማል ነው የሆነ ጊዜ ቆም አይደለም ነው እንዴት ነው
አሁን ይሄን እሸጣለሁ ማለት አላውቅም። የኔ ለስም እኮ ነው የምሸጠው እንጂ ያን ያክል ብር ሊያወጣ ይችላል። ግን የነካው ሳይሆን ከእሱ ሸጥሽ ማለት ኦሬዲ ለንኬት ወጥቻለሁ። አይዋ ግን የሆነ ጊዜ ሲመቸኝ ደግሞ እመጣለሁ። መቼ ከዓመት በኋላ የሚሆን ኮራት የሚሆን ብቻ ከስራ ጋር እኮ ያደገ ነው። አዎ ግን ካልሰራሽበት ያኔ ዩቲዩብ አሁን ቪዲዮ ካልተለቀቀበት ላይቭ ካልገባሁ ላይቭ አሁን ሲገባ ምንድነው ሳይለንት ነው፣ አብዛኛው ጊዜ ሳይለንት ነው። እንደዛ ደግሞ ሊያድግ አይችልም። የግድ አሁን ሞኔታይዝ ከሆነ በኋላ ቢያንስ ቆንጆ ቆንጆ ቪዲዮዎች መለቀቅ አለበት። ሁሉ ቀን ያኔ በየ3 ቀን ቢሆንም አንዳንድ ቪዲዮ ፖስት ማድረግ አለብኝና አይደለም በ3 ቀን በሳምንት እንኳን አንድ ቪዲዮ ፖስት ማድረግ አልቻልኩ። ያ ደግሞ ሊያድግ አይችልም። እንደዚህ አሁን ባለሁበት ማሰራ ሊቀዘቅዝ ይችላል ምናምንና በደንብ የሚሰራበት ቀን ሊመጣ ይችላል። አካውንት እኮ ከኔ ጋር ይሁን ቢለው እኮ ይቆማል። ምንም ግን ማሰራበት ከሆነ ምንድነው ልክ እንደ ፌስቡክ ለዚህ ስልኬ ቁጭ ከሚል ብር ይሸጠውና ስፈልግ ደግሞ አዲስ ከፍቼ እሰራበታለሁ ብያለሁ ማለት ነው። ባይዘው አንቺን አሁን የከፈችው ባይዘው ቅር ያለኝ ነገር ደግሞ አንቺ አሁን ስትከፍቺው የኔ ማስቀምጡ ትንሽ ከብዳል። ግን አንዳንዴ ባንቺ እንመጣለን ባንቺ ጠይባይቱ ብላችሁ ትመጣላችሁ ቤተሰቦቻችን ማለት ነው። ማለት እኔ ያለኝ ሀሳብ ስራ ስለበዛ ብቻ ዩቲዩብ አንሰራ ብለሽ መሸጥ አግባብ ነው ብዬ አላስብም። ምክንያቱም የሆነ ጊዜያቶችን እያጣበብን ቢሆን እንመጣለን ብዬ አስባለሁ። አንደኛ እኔም አዲስ ነኝ ልታበረታችኝ ነው አለሁ። ሁለተኛ እንደዚህ ስንሰራ ለአንቺም ለኔም መስራት ይቻላል። ስለዚህ ባትሸጪው ጥሩ ነው ብዬ አስባለሁ። መሸጥም አይጠበቅብሽም ማለት ባገኘነው አጋጣሚ መስራት ይቻላል። ያኔ ካሜራ ተይው ማለት ነው ማውራሽኩ ለምን ነገር ኖርማል ያኔ ካሜራ ተይው እንቆርጠዋለን። ግን እንደምሸጥ እኔ እኮ አይዲያው ሰው መስሎኝ ነው ያኔ ነው አይደል? ለምን ሲመረምር ከዛ ምን አርግልኛ ቁጭ ብሎ አሁን እሺ አሁን ምንድነው የምትይው? እሱን መለሳለን ችግር የለም እንቀጥልበታለን። ግን የሆነች ነው ያን ትልሽ ለምን እየቀለድኩ ያለው መስሎኝ ነው። ስንት ብር ሊያወጣኝ ያወጣው ምን ያርግልኛ ቁጭ ብሎ ካልሰራሁበት ምን አልተሸከምሽው ሰልፍሽ ላይ አይደለ? ካልሰራሁበት ምን ያኔ ጊዜ በተማጠፋው ምንም ጊዜ መች ጊዜ ሰጠሽው? ሲጀምር ጊዜ ልሰጠውማ ለራሴ ጊዜ ሳገኝ እኮ ነው የምሰጠው እኮ ገባኝ። ግን የጊዜ ሰጠሁት የምትይው እኮ በጣም ስራ ጊዜ አድርጎሽ ሁሌ ፖስት ያርሽ ምናምን ቢሆን ነው። አሁን ምርጫዬ እኮ ሁሌ ፖስት ላርግና ላሳድገው ነው እኮ። ግን ደግሞ አምሮ አልቻለም ከሱ ጋር ትጋሚ አልቻልኩም። የሆነ ጊዜ ላይ ሊያድግ ይችላል በራሱ ያኔ የሆነ ስራው እኮ ሁሌ እንደዚህ ላይ ቀጥል ይችላል። እንደዛ አይደለም። አሁን ለምሳሌ ያኔ ስትፈልጊ ፖስት ስትፈልጊ የምታቋርጭ ከሆነ ምንም ፋይዳ የለውም። እኔ አሁን ምንሽ የሆነ አምሮዬ ቢያርፍና ብሸጠው ይሄን ከዛ አምሮዬ ያርፋል። ከስራ እየሰራሁ ቆይና የሆነ ጊዜ ኖርማል ፍላጎቱ ሲል አሁን ፍላጎቱ እኮ አለኝ። ግን ፖስት ማላርግበት ከሆነ ያኔ የከፈትኩት እኮ ለሰራበት ነው። ካልሰራሁበት ዩቲዩብ አለኝ ብለሽ ነው ማለት ነው። አገባኝ። ግን ደግሞ ይሄን አጋጣሚ ስራ ስለሆነ ኖርማል ያኔ ይሄም ስራ ነው ይሄኛው ስራ ነው። ይሄኛው ደግሞ ቢጠብቅም ምንም የሚበላሽ ነገር አይደለም። እሱ እኮ ቀስ በቀስ እንዲያርግ ነው የከፈትኩት ሲጀመር። ግን በቃ ማለት አሁን ስንት ወሩ ነው ምንም እየሰራሁበት አይደለም። ቆንጆ አርገ ስትሰሪ እኮ ይታያል። ያኔ ሰብስክራይቡን ጨምራልና አሁን በዚህ በሳምንት የሆነ አንድ ፎቶ ቪዲዮ ጣል ታርጊና ጥፍት ካልሽ ምንም ሊያርግ አይችልም። ያኔ ዩቲዩብ አለኝ ካልሽ ሁሌ በደንብ መስራት አለብሽ። እንቅልፍሽን ምንም ትተሽ በትርፍ ሰዓት መስራት አለብሽ። ያ ደግሞ እያረኩ አይደለም። ስለዚህ እንደዚህ ከማረግ ሰንፈት ኮኔ ሰንፈት ነው ይደክም። አሁን አይኔ በጣም ያመመኝ ነው። ተኛ ፈልጋለሁ። አንቺ አይንሽ እኔ ራሱ እኮ እንቅልፍ ነው ፈልገው እኔ ይቆርጣል ነው ማለት ነው። ወደ ቤተሰቦቻችን እንመለስና ሌላ ጊዜ ባንቺ ዩቲዩብ እንመጣለን። ሌላ ጊዜ ሳይሆን ዛሬ ነው የምንመጣው። ኦኬ የኔ ግን በዚህ ልሳናበታችሁ ይፈልጋሉ ማለት ነው። ቤተሰቦቻችን ለነበረው ቆይታ
አታቋርጥኝ። አይ ማቋርጥሽ ሊሸጥ ነው ስላልሽ ነው። አምኜበት ፈልጌው ነው። መቼ ወጥተሽ ብቻሽን እና ስክሪፕት ሰው ለማከር ያን ትግስት ነው ለነገርሽ ብዬ ቀደም ማለት ነው። ለነገርሽ ብዬ ዩቲዩብ እንስራስ የዩቲዩብ ቪዲዮ እንስራስ ምንድነው ለነገርሽ ብዬ ማለት ነው። ከዛ ከነሱ ፊት ቢነግራት ለነገርሽ ብዬ ቀደም ግን ከነሱ ፊት ቢነግራት ያው ምን ነው ብዬ ደግሞ ተቆጥ እንዴት ለነገርሽ ያሰልኩ ነበር። ወይ አሁን ሀሳብ ያታቋርጥኝና ለዩቲዩብ እንደሆነ እንመጣለን አብረን ካንቺ ዩቲዩብ እንመጣለን ባንቺ ዩቲዩብ ለኔ ቤተሰቦች ይሆን ግን እስከዛሬ ለነበረን ቆይታ በጣም አርገላ መሰለኝ። እንጂ ያወራው አንቺ ለምንድን ነው የሚዘጋው ነው ማለት ይሄ ቁርጠጣይ ግን አሁን እንደምሸጠው ላሳውቃቸው ፈልጋለሁ። ሲጀመር አንቺ እንደምታቆሚ ካወቅሽ የኔኒቱ መክፈቱ ምን አስፈለገ? አብረን እንድንሰራ አይደለም? አብረን እንሰራለን። ይሄንን ምንም ሌላ አይደለም። ሁለታችንም ከሰራን ነው የኔ ኮነ ነው። እሺ አስርን ይመስራብሽ ያለበት ሙድ ነው ያለበት ሙድ ነው። እሱን እንደምሰራ የሚያደርገኝ ታውቂያለሽ። ደግሞ ያንቺ እናሳድገውና ያንቺ እናሳድገዋለን። ከዛ ያንቺ ካሳድገው ማለት ሌላ ደግሞ እንዳትስ መክፈት ይችላል። ምንም የሚከብድ ነገር የለውም። ስለዚህ አሁን ሀሳብ ተስቀይሪኝ። አሁን ዝም ብለሽ ባንቺ ሀሳብ ልስማማ። እኔ አልስማማ። እኔ ከተስማማ ምን ያገባኝ? አልስማማ አሸጨም ልታስለቅሽኝ ነው? ኖ ፍራንክ ነው የተደረግሽ ወይ? ፍራንክ ተደረግሽ ነው ተገኘሽ? በቀላሉ አላሰብኩም። እንዳላሰብሽ አውቄያለሁ። ግን ሸጠዋለሽ ደግሞ ታምናለሽ ያስበ ነበር። ለምን እየሰራሁ ሳልሆነ ማለት ነው። እየሰራሁ ሳልሆነ አውቃለሁ። ግን ደግሞ ማለት ትርፍ ሰዓት ኖሮሽ እኮ የተውሹ ነገር ሳይሆን ስራ ሆነሽ ስላልተመቻቸልሽ ነው እንጂ ቢመቻቸልሽ እንደምትሰሪ አውቃለሁ። እንቅልፍም ስለምወድ ነው። አሁን ዛሬ ካለው ስለድካም ነው። በስንት መከራ ነው ቁጭ ያልነውና አንቺ እንዳስደንግጥሽ ብዬ ነበር። ግን ደግሞ ዋነኛው ወደ ሰራ ፈለኩ ዛሬ ቪዲዮ ማለት ነው። አንቺ ለዩቲዩብ ያለሽ ለማወቅ ስለፈለኩ ነው። ፍላጎትማ እንዳለኝ ታውቂያለሽ። ፍላጎት አለ። ፍላጎት ብቻ ግን በቂ አይደለም። እኔም ፍላጎት ኖሮኝ የከፈትኩት ግን በደንብ እየሰራሁበት ስላልሆነ አንቺ ደግሞ ከኔ በላይ በቃ ነቃ እንድትልበት ስለምፈልግ ነው ያንን እንትን ያመጣሁት። ማለት አሰራሁበትን ከፈትኩት እንጂ አሰራሁበትን ስትይ አንቺ ምን ልትይ ትችያለሽ ምናምን ብዬ ነበረ። ግን ብዙ አላወራሽም ማለት እኔ አልጠበቅኩም። ማለት አሁን እኔ እንጃ አስበሽው አታውቂም፣ አውርተሽኝ አታውቂም ምናምን እንደመሰለኝ ይሸጣል። ስንት እንደማወጣ ባላውቅም ቢያወጣ እኔ እንሸጠው አልፈልግም። ለብሩ እንዳልሆነ አውቃለሁ። ጀመር አሁን ለብሩ ውድ ቢሆን እኔ አልሸጠውም። ለምን ልሰራበት ነው የከፈትኩት። ልሰራበት እፈልጋለሁ ሲመቸኝ። ግን አሁንም ብሰራበት ደስ ይለኛል። ያኔ ጥሩ ሲወጣ እንደገና በመሀል ሳቋርጡ ስለሚቀዘቅዝ ማለት ነው። ግን አማርኛ እየገባችሁ ነው እንዴ? ይገባችኋል? አይገባችሁም? እየቆራረጡ እየሰባበሩ ይገባችኋል? ዝም ብዬ እየደከምኩ ነው ያለው። ባይዘው ወዳችሁን ጠጣችሁን ሰምታለች በግድ እና ኤኒዌይ ፕራንክ ላርጋት ነበረ ዛሬ የመጣሁ። እናንተም በትንሽ ቢሆን ፕራንክ አርጌቷለሁ እና ለዛሬ ቪዲዮችን እዚህ በቀናል። እንቅልፋችን እዚህ ልንተኛ ነው እዚህ እና ፍራሽ በእናት እዚህ እንተኛ ነበር ትያለሽ። እና ሌላ ጊዜ እንመለሳለን። እናንተም ፕራንክ ተደርጋችኋል? ፕራንክ አርጋችሁ አላውቅም። ባይዘው ነበረ አንቺ ምትምስ ተገኝተሻል? ጠይባ ኢትዮጵያ ቤተሰቦች ሆናችሁ ጠይባ አዲስ ጀማሪ ናትና ሰብስክራይብ ያደርጋችሁ አሳድጓት። ከዛ ደግሞ ንገሯት፣ በደንብ አድርጋችሁ ንገሯት። እያበረታታችኝ አይደለም። በቃ እንመጣለን። ባይዘው አብረን ሁሌ እንመጣለን። ሰላም እስከዛ ሰላም ሁኑልን። የኔንም ሰብስክራይብ ያደርጋችሁ ሰላምን ማሳድጓት። ላይክ፣ ሼር፣ ኮሜንት ሰብስክራይብ በማድረግ ተባበሩን። ጥያቄ ካላችሁ ጠይቁ አይደለ? በተረፈ እንወዳችኋለን።
ባይ